ብስ ብደውልም ቴክስት ብጽፍ ምንም ብትል ከዚህ በኋላ ካንተ ጋር በሰላም ማወራበት ምንም አይነት መንገድ ስለሌለ አቤል ከዚህ በኋላ ባደውልልኝ ጥሩ ነው። አትደውልልኝ፣ እንድደውልልኝ አልፈልግም። ቴክስትም አታርግልኝ። በቃ ሰላሜን ስጠኝ። በጣም ብዙ ጊዜ በሰላም ለመፍታት ሞክሬያለሁኝ። ያንን አልወደድከውም። አሁን ወደ ውሳኔ ስገባ ነው አንተ እኔ ጋር ቴክስት ማድረግ መደወል የምትጀምረው። እዛ ሰዎች አቤል የትም አያደርሱክም። የትም ማለት ነው። ማንም ሰው ማለት ነው ከህግ በላይ አይደለም። ስለዚህ ዲኤንኤ ይመረመራል። ልጅክ እንደሆነ ግልጽ ነው። ከካድክ እንኳን ዲኤንኤ አለ። ዘመኑ የቴክኖሎጂ ነው። ስለዚህ ዲኤንኤ አለ። ዲኤንኤ አስመርምረን ከህግ ጋር እንጨርሳለን። እኔ እናንተ ማለት ነው። ህግ ነው የሚዳኘን ከዚህ በኋላ። እኔ በፍቅር ምናምን ከዚህ በኋላ በሰው አንተን በስነ ስርዓት ለማውራት በጸባይ ችግሮችን ለመፍታት ጭራሽ ነው የማልሞክረው። ጭራሽ ማለት ነው። እከስካለሁ፣ አሳስርካለሁ። እኔ ሴት ልጅ ነኝ። ሴት ልጅ ደግሞ ህግ ጋር ምን ያህል መብት እንዳላት ታውቃለህ። በደንብ አርገህ ታውቃለህ። አንተም ዙሪያዎች ላይ ያሉ ሰዎችም ማለት ነው በደንብ አርጋችሁ ታውቃላችሁ። ስለዚህ አቤል እመነኝ፣ እከስካለሁ። እንደማለቅቅ እወቅ። በምን ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ቆይታ ስራ ምናምን አሪፍ ነው? እኔ ጋር አሪፍ ነው እግዚአብሔር ይመስገን። ያው እንግዲህ እየተፈጠረ ያለውን ነገር እያያችሁ ነው። ትንሽ ነገሮች ስለደበሩኝ እኔም ትንሽ ጠፋ ብያለሁኝ። ያው ሁሉም ነገር እውነቱ ወጥቷል። ያው ከቤተሰብ ጋርም ተጋጭቻለሁኝ። በቃ ብቻ ብዙ ነገር ተፈጥሯል። ግን ደግሞ አሁንም ቢሆን አልተውም ይሄን ነገር። ወደ ክስ ልገባ አስቤያለሁኝ እና አቤል ልከስክ ነው። አቤልን ብቻ አይደለም ምከሰው፣ በዙሪያ ያሉት በዙሪያው ብዙ ምከሳቸው ሰዎች አሉ። በጣም ብዙ ማለት ነው። ማለት እኔና እሱ መሀል የማይመለከታቸው ጭራሽ እኔና እሱ መሀል ጭራሽ መግባት የሌለባቸው ብዙ ሰዎች እየገቡ ነው እና አያገባቸውም። እኔና አቤል ባለን ነገር ጭራሽ የማይመለከታቸው ሰዎች እየገቡ ነው። ስለዚህ እነዛን ሰዎች ደግሞ ከኔና ከሱ ህይወት ማውጣት አለብኝ። ቀድሜ እነሱን ነው ከህይወቴ ማውጣት የምፈልገው ማለት ነው። እየረበሹኝ ያሉት እነሱ ናቸው። ስለዚህ እያንዳንዳቸውን እከሳቸዋለሁ፣ አለቃቸውም እያንዳንዳቸውም ማለት ነው። ምክንያቱም ህይወቴን እየበጠበጡት ያሉት እነሱ ናቸው። ማርቲም የፈለገ ዘመዴ ብትሆን፣ ማርቲንም ስጋዬ ብትሆን፣ ደሜ ብትሆን፣ የፈለገ ዘመዴ ብትሆን፣ የእናቴ ልጅ እህቴ እንኳን ብትሆን ማርቲንም ቢሆን አለቃትም። እየረበሸችኝ ያለችው አንድም መበጥበጥ የጀመረችው እሷ ነች። ከሷ ጋር ከተጨመረ በኋላ ነው አቤል ባሪው ጭራሽ የተቀያየረው። ጭራሽ ማለት ነው ከሷ ጋር ማውራት ከጀመረ በኋላ እኔ አቤልን ጭራሽ ላቀው አልቻልኩም። ጭራሽ ማለት ነው በጣም አስመሳይ ሰው ነው የሆነብኝ። በጣም አስመሳይ ሰው ማለት ነው። በጣም ይሄ ሁሉ ጉድ እያወጣው ምንም እየተሰማው አይደለም። ምንም ማለት ነው ምንም እየመሰለው አይደለም። እኔ ምን አይነት ሰው እንደሆነ አላውቅም። እኔ አቤል እንደዚህ አይነት ባህሪ ጭራሽ አላውቅበትም። ጭራሽ ማለት ነው። ግን አሁን ይሄ ሁሉ ነገር እየተፈጠረ ሚዲያ ላይ ይሄ ሁሉ ሚስጥር ወጥቶ ምንም አልመሰለው። ምንም ማለት ነው። እኔ ደግሞ ማለት በጣም ተራ ነገር ነው። እኔ ለአንድ ልጅ አላንስም። ልጅ ማሳደግ ለኔ በጣም ተራ ነገር ነው። ግን እንዲህ ከሆነ ደግሞ ከሆነ መሞት ካለብኝ እሞታለሁ። እንደማለቅቅ እወቅ አቤል። ጭራሽ አለቅክም። አንተ ማስመሰልህን ቀጥል። እኔም ደግሞ መስራት ያለብኝን ነገር አላወራም፣ እሰራለሁ። በደንብ ነው የምሰራው። አንተም ብቻ አይደለህም፣ በዙሪያክ ያሉ ሴቶችን እንዳለ አለቃቸውም። እንዳለ ማለት ነው። አንተ ከኔ አልፈክ የእህቴን የማርቲን ህይወት በጥብጣካል። እንደገና አሁን ሌላ ሰው ጋር መተካል። እሷም ሴት ልጅ ናት። እንደገና የራሷ ህይወት ያላት ሴት ናት ሶሊያና ማለት። የሷም ጓደኛ አለ። ለምንድነው እንዲህ ያደረክ ያለከው አቤል? ለምንድነው? ሊገባኝ አልቻለም። ለምንድነው ችግራችንን ማንፈታው አቤል? እኔ ከዚህ በኋላ ካንተ ጋር መሆን አልፈልግም ጭራሽ ማለት ነው። ግን ደግሞ ለልጃችን እኔ እናንተ ሰላም መፍጠር አለብን። በቃ ለልጃችን ሰላም መፍጠር አለብን። በፍቅር ብዙ ጊዜ አውርቼ ካለው በፍቅር በጣም ብዙ ጊዜ ሁሉንም ነገር በሰላም ለመፍታት ሞክሬያለሁኝ። ግን ያንን አልፈለክም። እኔ አሁን በሱ ምክንያት ከቤተሰቦቼ ወጥቻለሁ። ከቤተሰቦቼ ጋር ጥል ላይ ነኝ ማለት ጸብ ላይ ነኝ። በቃ አቤል እንደሆነ አያውቁም ነበር። እሱ ቆይ እያለ ቆይ ትንሽ ታገሽኝ እያለ እያታለለኝ በጣም ረጅም ጊዜ በጣም ብዙ ጊዜ ቆይቷል። በጣም ብዙ ጊዜ ማለት ነው። እና በቃ ከአቅሜ በላይ ሲሆን ነው ነገሮቹ ከኔ አልፎ የሌላንም ሰው ህይወት መበጥበጥ ሲጀምር ነው ማለት የኔ ጦስ ለእህቴም ይተርፋል ማለት ለማርቲ የሚያዝን አይነት ሰው አይደለም አቤል ማለት ነው። በዚሁ ከቀጠለ የማርቲንም ህይወት አበላሽቶ ይተዋታል ብዬ ፈርቼ ነው ማለት ነገሮችን እንዳለ ያወጣሁት ማለት ነው።
ግን ደግሞ ይሄ ነገር እንኳን ወጥቶ እሷም ልትታረም ልትመለስ አልቻለችም፣ እሱም እንደዛው እና ሌሎችም ሰዎች አሉ። አሁን በቪዲዮም ብታዩ እንደገና ደግሞ በአካል በስልክም እንትን የሚሉኝ ሰዎች አሉ፣ የሚያስፈራሩኝ ሰዎች አሉ። እነዛ ሰዎች አቤል የትም አያደርሱክም፣ የትም ማለት ነው። ማንም ሰው ማለት ነው ከህግ በላይ አይደለም። ስለዚህ ዲኤንኤ ይመረመራል። ልጅክ እንደሆነ ግልጽ ነው። ከካድክ እንኳን ዲኤንኤ አለ። ዘመኑ የቴክኖሎጂ ነው። ስለዚህ ዲኤንኤ አለ። ዲኤንኤ አስመርምረን ከህግ ጋር እንጨርሳለን። እኔ እናንተ ማለት ነው። ህግ ነው የሚዳኘን ከዚህ በኋላ። እኔ በፍቅር ምናምን ከዚህ በኋላ በሰው አንተን በስነ ስርዓት ለማውራት በጸባይ ችግሮችን ለመፍታት ጭራሽ ነው የማልሞክረው። ጭራሽ ማለት ነው። እከስካለሁ፣ አሳስርካለሁ። እኔ ሴት ልጅ ነኝ። ሴት ልጅ ደግሞ ህግ ጋር ምን ያህል መብት እንዳላት ታውቃለህ። በደንብ አድርገህ ታውቃለህ። አንተም ዙሪያዎች ላይ ያሉ ሰዎችም ማለት ነው በደንብ አድርጋችሁ ታውቃላችሁ። ስለዚህ አቤል እመነኝ፣ እከስካለሁ። እንደማለቀቅ እወቅ። በምን ብትደውልም ቴክስት ብጽፍም ምንም ብትል ከዚህ በኋላ ካንተ ጋር በሰላም ማወራበት ምንም አይነት መንገድ ስለሌለ አቤል ከዚህ በኋላ ባደውልልኝ ጥሩ ነው። አትደውልልኝ፣ እንድደውልልኝ አልፈልግም። ቴክስትም አታርግልኝ። በቃ ሰላሜን ስጠኝ። በጣም ብዙ ጊዜ በሰላም ለመፍታት ሞክሬያለሁኝ። ያንን አልወደድከውም። አሁን ወደ ውሳኔ ስገባ ነው አንተ እኔ ጋር ቴክስት ማድረግ መደወል የምትጀምረው። ስለዚህ አትደውልልኝም፣ እንትን አትበልልኝም። የኔና ያንተን ችግር ህግ ነው የሚፈታው ከነ ግብረ አበሮች ማለት ነው። እንደማልፋታክ ደግሞ እወቅ። እከስካለሁ፣ እመነኝ። በዙሪያ ያሉ ሰዎችም ሴቶቹም እንደ ሴት አይሆኑም። ወንዶችም ማለት ምንም እህት እንዳለው ሰው አይሆኑም፣ አያስቡም ምናምን። ብቻ ነገሮች በጣም ከባድ ነው። ቤተሰቦች በጣም ከባድ ነው ማለት እኔ እንጃ አላቅም። ብቻ እየተፈጠሩ ያሉ ነገሮች በጣም ግራ የሚያጋቡ ናቸው። ግን ደግሞ ቢሆንም ከዚህ በኋላ እኔ ማንንም አልፈራም። ያው ቤተሰብ ነበር ፈርቼ ደብቄ የነበረው እስካሁን። ቤተሰቦቼ ሰምተዋል። በቃ በጣም ብዙ የተፈጠረ ነገር አለ ቤተሰብ ጋርም። ከቤተሰቦቼ ጋር ተጣልቻለሁኝ። አሁን ፋዘርም ማዘርም አያወሩኝም፣ ተዘጋግቻለሁኝ ምናምን። ግን ደግሞ በቃ ከዚህ በኋላ ያለውን ነገር በህግ መፍታት ስላለብኝ ከዚህ በኋላ ወደ ህግ ሄዳለሁኝ። በጣም ብዙ ሞክሬያለሁ፣ በጣም ብዙ ማለት ነው። በቃ ነገሮችን በፍቅር ለመፍታት በሰላም ለመፍታት በጣም ብዙ ሞክሬያለሁ። በጣም እና ቤተሰቦች ይሄን አስቤያለሁኝ። ያው እናንተም ከጎኔ ስለሆናችሁ በጣም ነው ማመሰግነው። በጣም ከጎኔ ናችሁ። ግን ደግሞ ያው ከምንም በላይ ደግሞ ሁላችሁም በልባችሁ ፈጣሪ እንዲረዳኝ ጸሎት አድርጉልኝ። በተለይ ከቤተሰቦቼ ጋር ሰላም እንድሆን። ከቤተሰቦቼ ጋር በጣም ጸብ ላይ ነው ያለሁትና ከነሱ ጋር ሰላም እንድሆን እየተፈጠረ ያለውን ነገር ምችልበት አቅም እንዲሰጠኝ ፈጣሪ ሁላችሁም በልባችሁ ጸሎት አድርጉልኝ። ያው እንግዲህ ለአቤል ደግሞ በደንብ ሼር አድርጉለት። ይኸው እንዲህ በቀላሉ እንደማልተው ይወቅ። በደንብ ሼር አድርጉለት። አልተውም በቀላሉ ማለት ነው። እኔ እንጃ በህግ ብቻ ከተፋታሁት እንደውም ጥሩ ነው ማለት ብዙ ነገር ነው ጭንቅላቴ ላይ እየመጣ ያለው ነገር ማለት ነው። በጣም ብዙ ማለት ነው። ግን በሱ ብቻ ካለፍኩት እኔ እንጃ በጣም በቃ አላቅም። ብቻ ነገሮች በጣም ከብደውኛል። በጣም ማለት ነው። በዚህ እድሜ ከቤተሰብ ጋር ተጋጭቼ ተኮራርፌ መኖር ማለት ምን ያህል ከባድ እንደሆነ አላቅም። ብቻ በጣም ከባድ ነገር ነው። ግን ደግሞ ያው አለቀውም። እንግዲህ አንዴ እውነቱ ወጥቷል። ሁሉም ነገር ታውቋል። ከዚህ በኋላ ብቻዬን አይደለሁም። ያው ቤተሰቦቼም ቢሆን ትተው አይተውኝም፣ ከጎኔ ነው የሚሆኑት። ከወላጆቼ ጋር ከጓደኞቼ ጋር በቃ በጣም ብዙ እኔም እንደሱ በጣም ብዙ ሰው አለኝ እና ሁሉም ሰው አሁን ከጎኔ ይቆማል። ብቻዬን አልሆነም። እስካሁን ብቻዬን እየታገልኩኝ የነበረው ሚስጥሩ እንዳይወጣ ብዬ ነው። እኔና እሱ ቀስ ብለን በሰላም በሚስጥር ችግራችንን ፈተን አንድ እንሆናለን ብዬ አስቤ ነበር። እስካሁን ሚስጥር እያረኩኝ የነበረው ማለት ነው። ግን ደግሞ ያንን አልወደደውም እሱ። ስለዚህ በቃ ከዚህ በኋላ ህግ ጋር ሄዳለሁኝ። ከዚህ በኋላ በቃ እኔና እሱ የምንነጋገረው በህግ ነው። አባንም ቢሆን ዲኤንኤ ማስመርመር ከፈለክ እናስመረምረዋለን እና በደንብ አድርጋችሁ ሼር አድርጉለት እሱ ጋር እንዲደርስ ማለት ነው። እና ቤተሰቦች ብቻ ፈጣሪ እንዲረዳኝ ጸሎት አድርጉልኝ። ሰላም ሁኑ።